ያ በቃ ተፋቱኝ፣ እግዚአብሔርን ተፋቱኝ። እኔ ራሴን ማስጨነቅ እናንተ ማለት አልፈልግም። አሁን እኔ አእምሮዬን ማደስ ከራሴ ጋር መሆን ምናምን እንጆይ ማድረግ ብቻ ነው የምፈልገው። ኦኬ መዝናናት ሄርሜላ ጋር ነው እንጂ የምታደርገው በእግዚአብሔር ላይፌን ብትንትኖ ወጣችሁት እኮ እናንተ ራሱ ግራ። እኔ አሁን ወንድሜ የልጅ አባት ነኝ፣ ብዙ ኃላፊነት አለብኝ። እኔ ልጅን ላሳድግበት። በቀደም አሁን እኔ ለእናንተ አልነገርኳችሁም እንጂ እዚህ ጋር የምታዩት የሆነ ጠባሳ ነበር። እዚህ ጋር ጠባሳ አለ፣ እዚህ ጋር ጠባሳ አለ። ያውን እንደዚህ ሆንኩበት ምክንያት ምን መሰለህ? ባለፈው ለልጄ ዳቦ ለመግዛት ስሯሯጥ ተደፍቼ ወድቄ ነው። ስለዚህ አሁን እኔ ልጄን ላሳድግበት። በጣም ማለት ዳቦ ገዛው ተውኝ በቃ። ኧረ በእግዚአብሔር ኤፍሬም አታስጨንቁኝ። መድኃኒዓለምን እያስጨነቃችሁኝ ያላችሁት እንዴ! ምንድነው? እኔ ገና በ23 ዓመት እዚህ ጋር እንዴ ጨጓራ በሽተኛ ልታረጉኝ ነው እንዴ? በቃ ተውኝ። ደስታታበት እኮ ኢንጆይ እያደረክ ነው። አዎ እግዚአብሔር አንተ ኢንጆይ እያደረኩኝ ነው። ልጅ እዛች ጋር 2 ወሩ ነው ገና 2 ወሩ አልሞላ። አንተ ኢንጆይ ታደርጋለህ። ለካ እኔ እሱ በ2 ወሩ ማለት ነው ተዝናንቶ ፈታ ብሎ ነው እየኖረ ያለው። ምንም ጎልበት አያውቅም። እኔ በ2 ወሬ ወንድሜ እንዴ ፓምፐርስ እንኳን አልነበረም። በዛ ጊዜ በኮባ ነው ተጠርጎልኝ ያደኩት። ትቀልዳለህ እንዴ? አይ የምር እየቀለድኩ ነው። በጣም እየቀለድክ ነው ማለት ነው አንተ። ትዳር እንደዚህ ያቅለውን ልጄ ባይተው ማለት ነው ተምታቶ ነው የሚኖረው። ጌታን ምንም ነገር ሳይቸግረው ምንም ነገር ሳይጨነቅ ለምን እኔ ልጅ እያለሁ ነው። ያው ይሄንን ደግሞ ፋሚሊ የነበረበት ደረጃ ነው። ስለዚህ አሁን ደግሞ እግዚአብሔር ይመስገን ያለውበት ደረጃ ጥሩ ስለሆነ ተፍታቶ ምንም